ይስጥልን የተከበራችሁ አድማጮቻችን ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁን ቆዩ። የአሜሪካና ዩክሬን ከፍተኛ ተደራዳሪዎች አርብ ዕለት በዩክሬን የሚካሄደውን ጦርነት ለማስቆም የሚያስችል ውጤታማ ውይይት ማካሄዳቸውን ከገለጸ በኋላ ወደ ሰላም የሚደረጉ ጉዞ የሚወስነው በሩሲያ መሆኑን ተናገሩ። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና የፕሬዝዳንት ዶናልድ ትራምፕ አማች ዴሪድ ኩቪነር ከዩክሬን ተደራዳሪዎች ጋር በመሆን ባወጡት መግለጫ የትኛውም ወደ ስምምነት የሚደረግ ትክክለኛ ውጤት የሚወሰነው ሩሲያ ለዘላቂ ሰላም ባላት ዝግጁነት ነው ብለዋል። ይህም ግጭቶችን ለማራገብና ግድያዎችን ለማስቆም የሚወስዱ እርምጃዎች ያካትታልም ብለዋል። በስብሰባው ወቅት ሁለቱ ወገኖች በደህንነት ጉዳዮች ማዕቀፍ ላይ የተስማሙ ሲሆን በመከላከያዎቹ ዙሪያም ተወያይተዋል። ማክሰኞ ዕለት በሞስኮ የተደረገ ውይይት ለ4 ዓመት ገደማ ሲካሄድ የቆየውን ጦርነት ለማስቆም የሚያስችል የሰላም ስምምነት ላይ ለመድረስ አላስቻለም። በዊትኮቭ እና በኩቪነር እንዲሁም በዩክሬን ብሔራዊ ደህንነት ጸሐፊ ሩቴም ኡሚሮቭ እና ብርጋደር ጀነራል አንድሬ ሁኔቶቭ መካከል የተካሄደው የሁለት ቀን ስብሰባ በሁለት ሳምንት ውስጥ ለስደተኛ ጊዜ የተደረገ ነው። ተደራዳሪዎቹ ቅዳሜ ዕለት በድጋሚ ፍሎሪዳ ውስጥ ይገናኛሉም ተብሏል። የአሜሪካ ልዑካን እና የዩክሬን ተደራዳሪዎች በጋራ ባወጡት መግለጫ ላይም የዩክሬን ቅድሚያ የምትሰጣቸው ነፃነቷንና ሉዓላዊነቷን የሚያረጋግጡ አካባቢዎች ማስጠበቅ፣ የዩክሬንን ደህንነት ማረጋገጥ እንዲሁም ወደፊት ዲሞክራሲያዊ የሆነ ጊዜ እንዲኖር መሰረት በመጣልም ናቸው። የአሜሪካ ተወካዮች ማክሰኞ ዕለት ከፕሬዝዳንት ፑቲን ጋር ስለነበራቸው ንግግር አንስቶም የተወያዩ ሲሆን በተጨማሪ ዩክሬንን ከጦርነት በኋላ ስለሚኖራት እድል፣ የፈራረሱትን የሀገሪቱ ግዛቶች ስለመገንባት እንዲሁም ከአሜሪካ ጋር ስለሚኖር የምጣኔ ሀብት ትስስር ተነጋግረዋል። የተኩስ አቁም ላይ መድረስና ውጥረቶች ማራገብ፣ ዳግም ወረራዎች ለመከላከልና የዩክሬን በአጠቃላይ መልሶ የማልማት እቅድ እውን ለማድረግ አገሪቱ ከጦርነት በፊት ከነበረችበት የበለጠ ጠንካራና የበለጸገች እንድትሆንም ያደርጋል ብለዋል። በሞስኮና በኪየቭ መካከል አሁንም መፍትሄ ያልተገኘላቸው ሁለት አጨቃጫቂ ጉዳዮች ይቀራሉ። እነዚህም በሩሲያ ወታደሮች የተያዙ የዩክሬን ግዛቶችና ለዩክሬን የሚሰጥ የደህንነት ዋስትናም ናቸው። ማክሰኞ ዕለት ዊትኮቭ እና ፑቲን ለ5 ዓመታት ያህል የተወያዩ ሲሆን ክሬምሊን ጦርነቱን ለማቆም ምንም መመቻቸት እንደሌለም አሳውቋል። በትራምፕ የመጀመሪያ ስልጣን ዘመን በዋይት ሃውስ አሜሪካ ሆኖም ያገለገለው የሪል ስቴት ኢንቨስተሩና ነጋዴው ኩቪነር በዚህ ውይይት ወቅት ተሳታፊም ነበር። ትራምፕ የተደረጉት ውይይቶች አጥጋቢ ነበሩ ያሉ ሲሆን ነገር ግን ምን እንደሚፈጠር ለመናገር ጊዜው ገና ነው ብለዋል። ረቡዕ ዕለት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም ጦርነት የሚያበቃበት እድል መኖሩ ይሰማዋል፣ ነገር ግን ድርድሮቹ ሩሲያ ላይ በሚደረግ ጫና የታገዙ መሆን አለባቸውም ብለዋል።